ፀጉራችሁ አመዳምና ዘለላው እየተሰባበረ መንታ እየሆነ የሚያስቸግራችሁ ከሆነ ይሄንን በካሮቲን የበለጸገ ቅባት ሰርታችሁ ተጠቀሙት። ፀጉራችሁን ለዘለላው ግዴታ ይሄንን ቅባት ለዘለላው መጠቀም አለባችሁ። ዘለላው እንዳይደርቅና ለስላሳ ውዙን የጠበቀ በቀላሉ የማይሰባበርና የማይበጣጠስ ፀጉር እንዲኖራችሁ ከፈለጋችሁ ይሄንን ቅባት ሰርታችሁ ተጠቀሙት። በቤታችሁ ማዘጋጀት የምትችሉት በጣም ቀላልና በካሮቲን የበለጸገ በጣም ምርጥ የሆነ የጭቃ ቅባት አሰራር ነው ይዤላችሁ የመጣሁትኝ። ሙሉ አሰራሩ የማሳያችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ አሰራሩ እዣችሁ ሲሄድ እዚህ ጋር የታጠበ ንጹህ ካሮት 2 ነው የተጠቀምኩት። እናንተ መስራት እንደምትፈልጉት መጠን ማድረግ ትችላላችሁ። እኔ ለፈሳሽ ቅባትም ለፊቴ ለመቀነስ ስለፈለኩኝ 2 ነው የተጠቀምኩት። ከዚህ በፊት በመሰራ ሰዓት ማንኛውም ነገር ስትሰሩ ቶሎ ለመስራት እንዲያመቻችሁ በዛ አርጋችሁ አትስሩት ማለት ነው። ቢያንስ ከ2 ወር ከ3 ወር በኋላ ደግማችሁ እንዲሰሩት ማቆያ ስለማንጠቀም ከዛ በላይ ሰርተን ባናቆየው አሪፍ ነው። እኔ ለ2 ስለሆነ የምጠቀመው 2 ካሮት በደንብ አድርጌ ከፈቀፈኩትኝ በኋላ ውሃ ስታጥቡት ደግሞ ውሃ አለው። ውሃውን ደግሞ አድርቁት ማለት ነው። ከቅባቱ ጋር በደንብ አድርጎ አይለይላችሁም። በዚህ መልኩ ነው የመፈቅፈቂያው። በትላልቁ መፈቅፈቅ ትችላላችሁ። ከቅባቱ ጋር ማርጋችሁ በማሽን መፍጨት ትችላላችሁ። እኔ ግን በዚህ በትናንሽየዋ በሱ ፈቅፍቄዋለሁ። እንደምታዩት በጣም ነው የሚያምረው። ካሮት በቅባት መልኩ እንዲሁም ደግሞ ብትበሉት ራሱ በተለይ ጧት በሰላጣ መልኩ አርጋችሁት ባዶውን ራሱ ብትበሉት በጣም ለጤናችሁ ለፊታችሁ ፊታችሁ ብጉር የሚያወጣ ከሆነ በጣም የሚያምርና ጥርት ያለ ፊት እንዲኖራችሁ ራሱ ያደርግላችኋል። ሁሌ አዘውትራችሁ ብትጠቀሙ ማለት ነው። ልክ እንደ ብቻውን ካሮቱን ፈቅፍቃችሁ ሎሚ የወይራ ዘይት አርጋችሁ ከኪያር አርጋችሁ ብትበሉት ቁርስ ማለት ትችላላችሁ። እኔ ብዙ ጊዜ እሱን እጠቀማለሁኝ በዚህ መልኩ ማለት ነው። እዚህ ጋር እንግዲህ ያው ይጠቅማችኋል ብዬ ነው እሱን ያነሳውባችሁ። እዚህ ጋር በደንብ አድርጌ የፈቀፈኩት ተጨረስኩኝ በኋላ ውሃ ላይ አርጋችሁ ራሱ ይሄንን ቅባቱን በሰሃን አርጋችሁ የፈላ ውሃ ውስጥ አርጋችሁ መስራት ትችላላችሁ። እኔ ቶሎ እንዲደርስልኝ ስለፈለኩኝ በቃ አርጌ የወይራ ዘይት ተጠቅሜ ያለው። እናንተ የምግብ ዘይት ራሱ ሰንፍራወር እንዲሁም የበቆሎ ዘይት ካላችሁ በምግብ ዘይቱ ራሱ መስራት ትችላላችሁ። የወይራ ዘይት ከሌላችሁ ግዴታ አይደለም ማለት ነው። እዚህ ጋር በምንጠደው ሰዓት ሰዓቱን በጣም ትንሽዬ ነው ማድረግ ያለብን። እዚህ ጋር አሁን እንደምታዩት ቅባቶቹ ራሱ ቅባቶቹ አላልኩም ካሮቱ ከላይ ተንሳፏል፣ ውሃውን ጨርሷል ማለት ነው። እና ይበቃዋል። እሳት ማብዛት የለባችሁም። ከ10 እስከ 40 ደቂቃ እስከዛም አይፈጅባችሁም። እስከዛ ብቻ ነው የሚሆነው። ካሳደርኩት በኋላ ትንሽዬ ሞቅ አድርጌ ማለት ነው ከነቅባቱ ሳላጠላ አሳድሬው ጠዋት ላይ ይሄን የመሰለ በጣም የሚያምር ከለሩ ራሱ እንዴት እንደሚያምር ወርቃማ የሆነ ዘይት ወጥቶልኛል ማለት ነው። አሁን ይሄንን በጨርቅም ማጥለት ትችላላችሁ። እንዳልኳችሁ ይሄን ካሮቱን መጣል የለባችሁም። የሰራሁትን በወይራ ዘይት ስለሆነ መመገብ ትችላላችሁ። እዚህ ጋር ወይሉ እንግዲህ ይሄን የመሰለ በጣም ነው የሚያምረው። እንዳልኳችሁ አሙቄው ነበር፣ ያው አሳድሬ ስላጠለልኩት አሙቄዋለሁ። እዚህ ጋር ይሄ ቫዝሊን 2 ጊዜ ሰርቼላችኋለሁ። በጣም ብዙዎቻችሁ ወዳችሁታል። ለፀጉራችሁ፣ ለፊታችሁ፣ ለእጃችሁ፣ ለእግራችሁ በጣም ምርጥዬ የሆነ ከሬት የተሰራ ቫዝሊን ነው። እኔ ጭቃ ቅባት ስሰራ በቫዝሊን ነው የምሰራው ማለት ነው። ቫዝሊን ከመጨመሬ በፊት ለፊቴ ክሬም መስሪያ የሚሆን ስለማነሳ ትንሽዬ ቀንሳለሁኝ ማለት ነው። እንዳልኳችሁ ካሮቱን 2 አድርጌ የተጠቀምኩትኝ እዚህ ጋር መቀነስ ስለፈለኩኝ ነው። ይሄንኛው ለጭቃ ቅባቱ ይበቃኛል ማለት ነው። ብዙ ነው። ይሄንን እስከ 3 ወር መጠቀም እችላለሁኝ። ያው ጓደኛዬም ስላለች እርግጥ ለ2 ስንሆን ወር ከምናምን እንጠቀመዋለን ማለት ነው። እዚህ ጋር እንትኑ ቅባቱ ትኩስ ስለነበረ አሙቄው ስለነበረ እሳት ላይ ማድረግ አይጠበቅብኝም ማለት ነው። አልቀዘቀዘም። እዚሁ ላይ ብቻ አዋህደዋለሁ። እዚሁ ብቻ ይቀልጣል ማለት ነው። እንደምታዩት በጣም ምርጥ ነው። በተለይ ብዙዎቻችሁ ባለፈው የቡና ትሪትመንት ሰርቼ የለቀኩት ቪዲዮ ላይ ብዙዎቻችሁ በጣም ፀጉሬ ይነቃቀላል፣ ፀጉሬ ይሰባበራል፣ እንዲሁም ደግሞ ወዝ የለውም ፀጉሬ ለምትሉኝ ቤተሰቦቼ ይሄንን ለዘለላው
ቆዳችሁ ወይም ደግሞ ከስር ከስር ፈሳሽ ቅባት እንደምትጠቀሙት ደግሞ ዘለላችሁም ጭቃ ቅባት ይፈልጋል ማለት ነው። እንዳይሰባበርና እንዳይደርቅባችሁ ያደርግላችኋል። እኔ ብዙ ጊዜ ጭቃ ቅባት ከቤት ውስጥ ነው የምሰራው ማለት ነው። ያው የካሮቱ የራሱ የሆነ ሽታ ስላለው ደግሞ እነዚህን አበባ ተጠቅም ያለው። ይሄ ደግሞ ሽታውን በስማም በጣም ነው መዓዛው በጣም ነው የሚጣፍጠው። በጣም ደስ የሚል መዓዛ አለው ማለት ነው። እሱ ይሄንን ካደረኩትኝ በኋላ ያችኛዋን የቀነስኳትኝንም በቃ አድርጌያታለሁ። ትንሽዬ ከቀዘቀዘልኝ በኋላ በትኩሱ ካረኩት ላስቲኩን ራሱ ስለሚያጣምመው ማለት ነው ትንሽዬ ቀዝቀዝ አድርጌዋለሁኝ። ምክንያቱም በትኩሱ ወዲያው ካረጋችሁት ያቃችሁን ስለሚያበላሸው በዚህ መልኩ ይሄን የመሰለ ቅባት ወጥቶልኛል። ስቀባ ደግሞ አሳይቻችኋለሁ። አሁን ላይ ትኩስ ስለሆነ የሆነ እንትን አላለም፣ ርግት ብሎ ራሱ የሆነ እንደ ጭቃ ቅባት አልሆነም። ምክንያቱም በጣም ትኩስ ነው። ይሄንን ውጪ ቁጭ አድርጋችሁ ቢያንስ 1 ሰዓት ምናምን ከሆነው በኋላ ቀዝቀዝ ነው የሚለው። ዘለላችሁን በደንብ አድርጋችሁ ተቀቡት። ሲቀጥል ደግሞ ግንባራችሁን ደግሞ ሁሌ መታጠብ የምትችሉ ከሆነ ግንባራችሁን ደግሞ ማታ ማታ ሁልጊዜ መቀባት ትችላላችሁ። ምክንያቱም የፀጉር በጣም ግንባራችሁ የሳሳ ከሆነ በጣም ምርጥ ነው። ይሄን ይመስላል እንግዲህ ትወዱታላችሁ ብዬ አስባለሁኝ። እኔ መሰለ የጭቃ ቅባት አሰራር ነው ይዤላችሁ የመጣሁት። እንደዚህ ጭቃ ቅባት ስትሰሩም ቀንሳችሁ ለፀጉራችሁ መጠቀም ትችላላችሁ። እስከ ቪዲዮ ፍጻሜ አብራችሁ ወዲያው ነው የሚተነውና ፀጉራችሁ ላይ የመቀመጥ አቅም ስለሌለው እኔ ደግሞ በቤት ውስጥ በካሮቲን የበለጸገ ብዙ ጊዜ በጣም በውድ ዋጋ ነው የምንገዛቸው ከውጭ። እኔ ብዙ ጊዜ ከቤት ነው የምሰራ። አይታችሁ ከሆነ ካሮት በተለያዩ ነገሮች አድርጌ ቤት ውስጥ ነው የማዘጋጀው። ዛሬ ደግሞ ይዤላችሁ የመጣሁት የካሮት ነው። በጣም ነው ለፀጉራችሁ ተስማሚ ነው። ይሄንን በፈሳሽ ቅባት መልኩ ራሱ መጠቀም ትችላላችሁ። ለፊታችሁ ፊታችሁን በጣም ነው ቀይ የሚያደርግላችሁ። ለእጃችሁ ቅባቱ ማለት ነው። ኦይሉን በክሬምም አድርጋችሁ እኔ ቀንሻለሁ ክሬም ልሰራ። ፀጉሬ ብዙም ቅባት አይፈልግም፣ ግን ደግሞ እናንተን ለማሳየት ትንሽ ቀባዋለሁኝ። ምክንያቱም ስለቀባው በጣም ነው የረዘመ። ቆይቼዋለሁ፣ እኩል ነው። እንዴት ነው ርዝመቱ? ብዛት አለው። እኔ ርዝመቱ በጣም ማለት እንደዚህ ፀጉሬን ሳየው በተለይ ይሄ አሁን ትንሽዬ ብቻ ነው ማለስለሻ የተጠቀምኩለት። ቢተኮስ ደግሞ ከዚህ በላይ ይረዝማል ብዬ አስባለሁኝ። ይሄው ጭቃ ቅባቴ እንዴት እንደሚያምር ማለት ነው። ይሄ ጭቃ ቅባት ደግሞ ያው ከዚህ በፊትም እርግ ሰርቼላችኋለሁ፣ ግን ደግሞ ፀጉራችሁ ላይ ብዙ ጊዜ ቤተሰቦቼ ይሄን ቅባት ተቀብተን በቫዝሊን ስለሆነ የተሰራው ራሱ እንዴት ደስ እንደሚለው አበባ ቅጠሉ አብሮ ስለነበረ የአበባ ሽታ ነው የያዘው ጠረኑና እንዴት ደስ እንደሚል እና ምን ልላችሁ ነበረ፣ እንዴት ነው ቫዝሊን ነው ሽታው ይለቃሉ። ያያችሁትም እንዴት እንደሚያምር ልስልስን ያደረገው ማለት ነው። ምን ጭርጭር ያለውን ራሱ ቅባት ስትጠቀሙ እዚህ ጋር አይደለም መጠቀም ያለባችሁ፣ ውስጡን ማለት ነው። ለዘለላው ብቻ ነው እንደዚህ እየከፈላችሁ ዘለላውን ብቻ ነው መቀባት ያለባችሁ ማለት ነው። እንግዲህ ወዶችዬ ይሄን ይመስላል። በጣም 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 ምርጥዬ ነው። ሽታውን ደግሞ ልነግራችሁ አልችልም። እጄ ላይ ገና ሲደርስ ነው ራሱ ቅልጥ የሚለው ማለት ነው በእጅ ሙቀት። ይሄን ይመስላል። እንደዚህ ያርጋችሁ በቤታችሁ አዘጋጅታችሁ ፀጉራችሁን ማሳደግ ለዘለላው ግዴታ ነው ይሄ ቅባት። በተለይ በጣም ፀጉሬ ይበጣጠሳል ለምትሉኝ ቤተሰቦቼ ይሄ ለእናንተ ነው። በጣም የሚበጣጠስባችሁ ዘለላው ብዙ ጊዜ ፀጉራችን ዘለላው የሚነቃቀለው የውስጥ ችግር ነው፣ የምንከባከቡ ጉድለት ነው። ግን ደግሞ ዘለላው ደግሞ የሚሰባበረው እንደዚህ ጭቃ ቅባት ማንቀባው ከሆነ ፀጉራችንን በጣም በጣም ነው የሚጎዳው። እንደዚህ ጭቃ ቅባት ከተቀባን ግን በጣም ነው የሚለሰልሰው፣ መሰባበር አይኖረውም። በተለይ ደግሞ ብንን እያለ ደቃቅ የሆነ ስብርባሪ የሚወጣ ከሆነ ማለት ነው። ፀጉሬን ያው እንደፈታሁት ነው። ትንሽ ብቻ ነበር ቅድም ያበጠርኩት፣ ግን ምንም አይነት የተያያዘ ነገር የሚወጣ ነገር የሚነቀል የለውም ማለት ነው። በጣም በጣም ነው የተመቸኝ። እንደዚህ አድርጋችሁ በቤታችሁ አዘጋጅታችሁ ተጠቀሙት። እንዳልኳችሁ ብዙዎቻችሁ ይነቃቀልብኛል ለምትሉኝ ቤተሰቦቼ በድጋሚ ይሄ ለእናንተ ነው ማለት ነው። ያው ፀጉራችሁን ደግሞ በቻላችሁት አቅም በየ6 ወር አንዴ ለመቁረጥ ሞክሩት። በጣም ነው የሚያምረው ፀጉሬ። አሁን ሙቀት ስለሆነ መልቀቅ አልችልም፣ አስይዘዋለሁኝና
በጣም ነው እንትን ያለልኝ ማለት ነው። ካሜራ ውስጥ ራሱ እንትን ያለልኝ ርዝመቱን እያያችሁት ነው። በጣም ቤት እዚህ ድረስ ደርሷል ማለት ነው። እንግዲህ አስቡት፣ ይሄ ቢተኩስ በጣም ነው የረዘመ ማርያም። በጣም ማለት በፊት ላይ የረዥም ፀጉር ሳይ በጣም እቀና ነበርና እንደዚህ ሆኖልኝ ስላየው እግዚአብሔር ይመስገን። ፈልገው ነበረ። በዛው ልክ ደግሞ እንክብካቤ ታረጋችሁት ለሆነ ነገር የማይቀየርበት ነገር የለም ማለት ነው እና ዋናው ነገር የእናንተ እንክብካቤ እንዴት ነው? ፀጉራችሁን የምትንከባከቡት ነው። ፀጉራችሁን ታጥባችሁ ስጨርሱ መስራት፣ በዛ ላይ ደግሞ ፀጉራችሁን አለማስያዝ። ሲቀጥል ደግሞ ፀጉራችሁን ከመታጠባችሁ በፊት ፀጉራችሁ በደረቁ በምትታጠቡ ሰዓት ፀጉራችሁ የመሰባበርና የመነቃቀል አቅም እንዳይኖረው ደግሞ ከመታጠባችሁ ቀደም ብላችሁ 2 ሰዓት 3 ሰዓት ትሪትመንት ተቀብታችሁ የምትታጠቡ ከሆነ የሚነቃቀለው ፀጉር ይቀንሳል፣ የሚሰባበረው ድርቀቱ ይቀንስላችኋል። ፀጉራችሁን ከተገባገባችሁ ደግሞ ይቀየርላችኋል። አስገባላችኋለሁ የበፊት ትሪትመንት ከጀመርኩም ሳልጀምረውም ያለውን ቪዲዮ ማለት ነው። እኔ ግን ያው የምንከባከብበትን እንዲሁም ደግሞ የራሴን የምሰራበትን ግን ለእናንተ ከጠቀማችሁ ሼር አድርግላችኋለሁ፣ ለቅላችኋለሁ። ለዛሬ እንግዲህ የካሮት ጭቃ ቅባት ይሄን የመሰለ በጣም ምርጥዬ ጭቃ ቅባት ነው የሰራሁት። ትወዱታላችሁ፣ ሰርታችሁ ሞክሩት ማለት ነው። እጄ ላይ ራሱ ሲደርስ ነው ከእጄ ላይ በእጄ ሙቀት ነው ውድቅ የሚለው ራሱ ማለት ነው። እና እንደዚህ አድርጋችሁ ተጠቀሙ። በጣም ምርጥዬ ነው። ታመሰግኑኛላችሁ ነው ለመናገር ይሄን ከሞከራችሁትና በጣም ምርጥ ነው። እንደዚህ አድርጋችሁ ሰርታችሁ ተጠቀሙ።